የምርሽ እና ማያሽሩ እስኪ ወላሂ ወደ እንትን ገባሁ። ቴንክ ዩ ሳለሽ ኧረ ቴንክ ዩ ሰላም ሰላም የሩቂ ቤተሰቦች እንዴት ናችሁ? አለው እኔ በጣም ደህና ነኝ። እንግዲህ ዛሬ በአዲስ ቪዲዮ ተከስተናል። ረቅያን እንግዲህ ሰርፕራይዝ ለማድረግ ፈልጌ ነው። አዲስ ቢዝነስ ጀምሬያለሁ። እሱን አልነገርኳትም፣ ልነግራት ነው። እኔ ራሴ እስካሁን ስለደበኳት በጣም ደብሮኛል። አብረን ሪያክሽኗን የምናይ ይሆናል። ኦብቪየስሊ ደስተኛ እንደምትሆን ይታወቃል። እንግዲህ ታውቃላችሁ እሷ የልጅነት ጓደኛዬ እንደሆነች ማለት በምንም አይነት ጉዳዮች አወያያታለሁ፣ አወራታለሁ። በእንደዚህ አይነት ጉዳይ ደግሞ በጣም ብዙ ጊዜ አውርተን ነበረ። እንደ ሀሳብ እሷን በደንብ ታግዘኛለች፣ ትገፋፋኛለች። እንደዚህ አይነት ነገሮችን እንዳረግ በደንብ ነው የምታበረታታኝ እና ምክንያቱም ደግሞ ያው ልጆቼን እያልኩኝ እንደዚህ ስትመክረኝ እስኪ ልቆይ ትንሽ ይደጉ ይጠንክሩ እያልኩኝ አልጀመርኩም ነበር እና አሁን ቤት ነኝ ብያታለሁ። እየመጣች ነው እና እስኪ አሁን መንገድ ላይ ወጥቼ እቀበላታለሁ። እየደረስኩ ነው ብላኛለች። በእርግጥ እንግዲህ አብረን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ላይክ ሰብስክራይብ በማድረግ በደንብ አበረታቱልኝ ጓደኛዬ። ሄሎ ረቅያ ደርሻለሁ ብላለች። ወጥቼ ተቀብያት እመለሳለሁ። የትም እንዳትሄዱ። ለምን ስራ ነው የምታወሪው? ሰርፕራይዝ ምን ተዘጋጅቶ ማያ ሽሮ ያንቺ የምርሽ እና ማያ ሽሮ እስኪ ወላሂ ምክርሽ ፍሬ አፍርቶ ነው። ማያ ሽሮ በደንብ አስገቢ። ማያ ሽሮ አንዴ አይደለም እንዴት እስካሁን ድረስ አልነገርሽኝ? ይሄ ሁሉ ስሜት ነበር። እንደዚህ ነው ማስደንገጥ የፈለኩት። ወላሂ ለዛ ነው አልጠበኩም። የእውነት እያወራን አልነበረም እና ብዙ ጊዜ ልነግርሽ እኮ ሞክሬ ነበረ እኮ በተደጋጋሚ እየደወልሽ አዲስ ነገር አለ ነው አዲስ ነገር ምንድነው ስልሽ ምንም የምትነግሪኝ ነገር አልነበረም። ኦ ማይ ጋድ በጣም ነው ደስ ያለኝ። እስቲ ቁጭ በይ። ምን ላስተናግደ? ምን ላምጣ? ኧረ ሁሉም ይቅርታ፣ ሁሉም ይምጣልኝ። በነገራችን ላይ ሁሉም ይምጣልኝ። ምን አለ ምን ይምጣ? አይ ስፔሻላችን ማያ ሽሮ ነው ትያለሽ። ከዛ ማያ ሽሮ እስኪ መጀመሪያ የታየት ላርገዋ ከሆነ ማይሻለው እይስ ይቅርታ ቴሌቪዥን ወደ እንትን ገባሁ። ቴንክ ዩ ኦኒ አላመንኩም። ታውቂያለሽ በጣም ነው ደስ ያለኝ። የእውነት በጣም ነው ደስ ያለኝ። የምር አውቃለሁ አልጠበኩም፣ በጭራሽ ነው ያልጠበኩት። በዛ ላይ ደግሞ ረጅም ጊዜ ፀጉር ቤት ልትከፍቺ እንደምትፈልጊ ነበር ስትነግሪኝ የነበረው ምናምንና ኢቭን የቢዝነሱን እንትን ላይ ልትገቢ እንኳን እሱን ነው ትከፍቻለሽ ብዬ የጠበኩኝ እና ሽሮ ቤት ስታመጪኝ ኦልሬዲ እዚህ ምሳ በልተን ብለሽ ያመጣሽኝ ነበር ይመስለኝ። ግን አምዚንግ ወላሂ በጣም ደስ ብሎኛል። እኔ በዋነኝነት የኔ ጀግና እህት እንኳን ደስ አለሽ። ኧረ ቴንክ ዩ እውነት አስደምመሽኛል። ወላሂ ምክርሽ መሬት ላይ ጠብ አላለ። ፍሬ አፍርቶ በፍጹም እንደማልደብቅሽ ታውቂያለሽ። ግን አልተመቸሽም። ሁኔታዎች የተመችሻል መሰለኝ። በቃ ለምን አላሳያትም እያሰብኩ በጣም የሚገርም ነው። እውነትም አልጠበቅኩም። በታሪክ ነው ያልጠበቅኩት። ታውቂያለሽ የኔ ነው ኢቭን የምር መጥቼ ገብቼ ሰርፕራይዝ ስትይኝ ያንቺ ሆኖ ሳይሆን ምን ስለምን ሆኖ ሰርፕራይዝ ያለችው ምን ልትነግረኝ ነው እያልኩ ነው ስጠብቅ የነበረውና አሜዚንግ ተደመምኩሻለሁ። ለነገሩ ጀግና እንደሆንሽ አውቃለሁ። ታደርጊ እንደምትቺ አውቃለሁ። ወላሂ ግን ያው ትንሽ ከብዶኝ የነበረው ሁሌም ስናወራ ለረጅም ጊዜ ልጆችን እንዴት ትወጣለው እያልሽ ስለነበረ እሱ ላይ ማለት እንዴት መወሰን
እንዳልቻልሽ ግራ ገብቶኛል። እሱም ሊያስረዝምብሽም ይችላል እነዚህን ነገሮች ብዬ እያሰብኩ ነበረና ብቻ አይ ዶንት ኖ የተሰማኝ ደስታ ልዩ ነው። በነገራችን ላይ ብዙ ጊዜ እናገራለሁ ማትረፍ ማክሰብ ከከፈትሽ በኋላ የሚመጣ ነገር ነውና አይ ኖ ውጤታማ እንደምትሆኚ ጎበዝ እንደሆንሽ አውቃለሁ። እንደዛ እንኳን ባይሆን ቢሳካም ባይሳካም ወስነሽ መጀመርሽ ራሱ እውነት በጣም አስደምሞኛል። ጀግና ነሽ፣ ወላሂ ጀግና ነሽ። ይመችሽ። አሁን ሌሎች ብዙ ሴቶች እናመጣለን። ግድ ነው ማለት ከአንቺ ብዙ መማር ያለባቸው ነገር አለ። አንቺ መማር አለባቸው። ረገ ባይዘው እንደምታወራው አይደለችም። ተግባሯ በጣም ለየት ያለች ልጅ ነች። ብዙ በዚህች እድሜዋ ብዙ ነገር ያሳለፈች ልጅ ነች እና በጣም በቃ ጠንካራ ልጅ ነች። የምሬን ነው። በደንብ ዩቲዩቧን ተከታተሉላት፣ አበረታቷት። የምሬን ነው። እውነት አንዳንዴ ከሚታየው በላይ እውነታው ላይ ስናወራ በጣም ኧረ ቴንኪው እኔ ባይዘው ማውራት ስለማልችል ነው እንጂ ስለ ረቅያ ስራዋ በደንብ ያወራዋል፣ ይናገረዋል። እንደምታዩት ስለሆነ ብዙ የሚወራላት ልጅ አይደለችም እና ብዙ ነገር መማር ትችላላችሁ ከሷ። ስለዚህ ሰብስክራይብ፣ ላይክ እያደረጋችሁ ልታበረታቷት እንግዲህ እኔ ጓደኛዋ እጠይቃለሁ። አበረታቱልኝ በደንብ። እኔ እንጃ አላውቅም፣ የሆነ ሰዓት ላይ አላውቅም እንደዚሁ ዘግይተሽ መተሽ እኔ ነኝ ሰርቼ ያበላሽ። አሁን ግን ራስሽ ሰርተሽ የምታበይን ማያሽሮ የምትመርቂው እንደዛ ነው። እኔ እንደውም የተወሰነ ትዕዛዝ አለብኝ ስልሽ ይወጣለሁ። ኦኬ ደስ ይለኛል። ችግር የለውም። የኔ ሙያ ደግሞ የሌለ የሚገርም ሙያ እንደሆነ ታውቂያለሽ። በነገራችን ላይ ቤተሰብ ቀጥታ እንደመጣው ካሜራ እንዳለ ራሱ ከገባው በኋላ ነው ያየሁትና እየቀረጸች እንደሆነ አላወኩም። ሰላም አላልኳቸውም እና ቤተሰቦቼ ሁሌም ወዳችኋለሁ። ሰላምታዬም ባልልም እንደሚደርሳችሁ አውቃለሁ። ስለዚህ እንግዲህ እንዳለችው ከሆነ ለሽሮ ቤቷ ለዛሬ ውሎ ሰራተኛ ልታረገኝ ነው መሰለኝ እና እኔም ያው እንግዲህ ሚሽኑን በደንብ እንደምወጣው ተስፋ አደርጋለሁ። ያበደ ሽሮ ነው የምሰራላችሁ። እስኪ እንግዲህ ቤተሰብ ሽሮአችን ደርሷል። ታዱም እየመጣች ነው። ስለዚህ አሁን የሆነ ሽሮውን እየሰሩ የሆነ ሀሳብ መጥቶልኛልና አብረውን ለሚበሉ ሰዎች ነግሬያቸዋለሁ። ሰው ምን እናደርጋለን? አሁን በደንብ ጨው አደርግበትና ከዛ በኋላ እሷ ለምን ጨው በዛ ስትላቸው እነሱ ልክ እንደሆነ እኔም ልክ እንደሆነ ማለት የሚጣፍጥ ሽሮ እንደሆነ እንነግራታለን ማለት ነው። ሶ የእሷን ሪያክሽን የምናይ ይሆናል። ስለዚህ ሽሮዬ በምታምር ሁኔታ ተሰርታለች እንደምታዩት። ሶ እንግዲህ ምንም ማድረግ አልችልም። እሷን ለማስደንገጥ ሲባል ይቺ ሽሮ ልትበላሽ ነው። ጨውን ጨምርበት። ሪያክሽኗን እንግዲህ አብረን የምናይ ይሆናል።
እውነት ነው እውነት ተስገዛ ሽሯችን ይችን ትመስላለች። ሙያ የላትም ስል እኮ በምክንያት ነው። ወይኔ ዘይቱ፣ ወይኔ በላቸው፣ ወይኔ በላቸው። ዘይቱ ደስ ይላል። ሙያ ሽሮ ነው። ብሎ ቢስሚላ በስመ አብ። አይ ያው ፍቅራችን ለመግለጽ ያክል ነው። የሚገርም ሽሮ ነው የሰራው። የምር ሽታው ራሱ ያምራል። ታያችሁት ቆንጆ ሽሮ ነው አይደል? እኔንም ምን ሆነሽ ነው እንጂ ታዲያ እንጂ የእውነት ኧረ እሰራልሻለሁ እንዳታስቢ። እንዲህ ከወደድሽው እሰራለሁ። ብሉ ብሉ። የምራችሁን እየበላችሁ ነው እኮ። እኔ ራሱ እንዴት እንደወደድኩት የራሴ ሙያ ሳደንቅ ሰው በዚህ አጋጣሚ ለምን ለማያ ሽሮ አትቀጥሪኝም? እንዲህ አይነት ባለሙያ ነው። አውቃችሁ ነው ምን እንጂ ላጉርስሽ ሸታሞች ምንም አልተሰማችሁ? በጣም ጠፍቶኝ እየበላሁት ነው። ቴንክ ዩ ትልቁ ድስት ነበር መስራት የነበረብሽ። አስቀምጠሽ ልበይ። የምራችሁ ነው? ምንም ቴስት እየተሰማችሁ አይደለ? በጣም ነው ምንም ነው እየጎረሳችሁ ነው እኮ። በጣም እኮ ነው የሚጥመው። ብሉ። ጠፍቶኝ እየበላሁ ነው። ሙያ ይደነቅም ብዬ ነው እንጂ እኔ የራሴ ሙያ ላለማድነቅ ያክል ነው ዝም ያልኩት እንጂ ቆንጆ ሽሮ ነው እንጂ እናንተ የሚዳፋችሁ አይሰራም። ምንድነው ጨው በዝቷል በጣም። ተመችቷቸውን እየበሉት ስለምን ጨው ሳታስቢው ለቀሽዋል። እንግዲህ እኛ የተለየ ምላስ አልያዝም። ጉረሽ ቆይቼዋለሁ። አይ የተለየ ማዕድ እኮ አላቀረበች ብለን እንደምታጎርሻት ምንም ኖርማል ነው እንጂ በጣም ቀልደኛ ነሽ። እስኪ ኖሮሽ ምን ማጣጥም እንዴ ያረኒ ከበይ አረገሽ እንዴ ጣም ለየት እየተባቀለ እኮ ኧረ በስመ አብ። አሁን ጨዋለሁ ልትይው ነገሩ እኮ መጀመሪያ ሙያሽን አውቀዋለሁ። በስህተት ነው አመለጠኝ እንዴ። እኔ እኮ ላለቅስ ነው። አይዞሽ እንዴ በቃ ኦልሬዲ ተሰርቶልሻል። ጨው ኦኬ ነው የጨመርኩበት በዛ አድርጌ ደለውት ነው። አንቺ ተንኮለኛ ነሽ። ልግባ ስትይ ተጠርጠር ነበረ በመጀመሪያ። አንቺ ኬት ማያዩ ሽሮ እንደዚህ ታበላሻለሽ ነው እንዲሁ ጨው በዝቶበት ራሱ በደንብ እየበላ ነው። ግን ምን ተሰማሽ? እኮ ግራ እያጋቡኝ ነው ማለት ምንም ይስታውቁም እንዴ እግዚአብሔርን አስለቀቁሽ። ኦልሬዲ ግን ይጣፍጣል። አይ እየበላች አይደለም በቃ ጨርሱት ከጀመራችሁ። ባለሙያ ናት። ሙዳደሽ ብሉልኝ። ምን ጎደለ? ለካሜራማን ቢጮ እንደበዛበት ምን ይጨመር? ትንሽ ጨው ነግራት እንጂ ተጠርጋት። ድጋሚም ጨው የበዛበት ሽሮ ከናፈቃችሁ ጥሩኝ፣ ይሰራላችኋል።
ሙያ ጠላው ከማያ ሽሮ ጋር የነበረን ቆይታ ያልታሰበ አይነት ቆይታ አድርገናል ማለት ነው። ደስ የሚል ነበረ ማለት ማያ ሽሮን ስለጀመረች በጣም ደስ ብሎኛል። ግን ደግሞ ስላላወቅ ትንሽም ሊደብረኝ ብሎ ነበር። ግን ደግሞ አለማወቄ ለፖዚቲቭ ነገር ስለነበረ ያን ያክል አልከፋኝም። ደስ ብሎኛል በጣም ሞር ደስታዬ ነው የሚያመዝነው ለማለት ነው። በደስታ ቀኑን አሳልፈነዋል እንደዚህ። ለሷም ደግሞ እንግዲህ ለኔ ሳታሳውቅ ማያ ሽሮን የሚያክል ነገር ካምፓኒ ስትከፍት ስላላሳወቀችኝ ቅጣቷን ጨው በበዛበት ሽሮ አድርጌው ነበረ። ብቻ ደስ የሚል ውሎ ነው የዋልነው። ዝም ብሎም ከጓደኞቼ ጋር ስውል ደስ ይለኛል። የዛሬው ደግሞ ሞር የሚያምር ነበረ። ቀልድ የበዛበት ቁም ነገርም እንዲሁ የያዝንበት ነበረ። እስካሁን ድረስ አብራችሁን ስለተቆያችሁ እዚህ ድረስ ስለተከታተላችሁን እጅግ በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታታችሁን ቀጥሉ። እኔም ትንሽ ጠፍቼ ነበረ እንደገና ነው የመጣሁት እና እይታው ትንሽ ደብዘዝ ብሏል። ለእናንተ ማመጣው ነገር አኪድ የሚጠቅም ነገር ነው ይዤ የምመጣው ታውቃላችሁ። ስለዚህ ሁላችሁም ሼር፣ ላይክ፣ ሰብስክራይብ በማድረግ ድጋፋችሁ አይለየኝ እላለሁ። ሰላም ሁኑልኝ ባይ